ሆኖ በአንድ ቀን ቤቱን ሰራ። ነፉ ነፋሳት ወውእቱ ወሐይስ ወገፈይዎ ለውእቱ ቤት ወወድቀ እስመ ዲበ ሆጻ ተሳረረ። ነፋሳት ነፈሱ፣ አፍላጋት ፈሰሱ፣ የሁለቱንም ሰዎች ቤት ገፉ። የማንኛውም ይወርቅ ይመስላችኋል? በአለት ላይ የተሰራው ወይስ በአሸዋ ላይ የተሰራው? ለምን? በአሸዋ ላይ ስለተሰራ ውሃው አሸዋውን ሰረሰረው። ከዛም ቀጥሎ ደግሞ ነፋሱ ሲመጣበት ቤቱ ወደቀ። በአለት ላይ የተሰራውስ ነፋሳት ነፈሱ፣ አፍላጋት ፈሰሱ፣ ቤቱም አልወደቀም። ለምን? አለት ላይ ስለተሰራ። ስለዚህ አሁን ሌላ ጋር ጾም የለም፣ ነጠላ መልበስ የለም፣ ቅዳሴ የለም፣ አስራት በኩራት የለም፣ ምንም የለም። ይሄ ነው አሸዋ ላይ መሰራት፣ ዝም ብሎ ህዋ ላይ መሰረት በሌለው ላይ። እዚህም ናቴ እጅ እስኪደማ ትሰግዳለህ፣ ትጾማለህ፣ ታመልካለህ። ይሄ ነው አለት ላይ መሰራት። ክብርና ምስጋና ለአምላካችን ይሁን። አመስግኑት እስቲ እግዚአብሔርን በእውነት። ስለዚህ አለት ላይ መሰራት ማለት በክርስቶስ ላይ መሰራት ማለት። ስለዚህ ትዳራችን፣ ገንዘባችን፣ ዕውቀታችን፣ ጉልበታችን፣ መልካችን፣ እያንዳንዱ ነገራችን በማን ላይ መሰራት አለበት? በማን ላይ? በክርስቶስ ላይ። እሱ የሌለበት ነገር ሁሉ ከንቱ ነው። ስለዚህ በእርሱ ላይ ራሳችንን እንድንመሰረት ይርዳል። ታዲያ ስለ ቤተ ክርስቲያን አሁን 3 አይነት ትርጉም አላቸው። ትርጉም አለው ቤተ ክርስቲያን። ስንት አይነት አልኳቸው? መነ ክርስቲያን አጋፈጀኑ ሞጋሰ ሰዲ ሞጋፈብቴ ዋማም። አንደኛው ቤተ ክርስቲያን የሚባለው የምታዩት ይሄ ውብ ህንፃ ቅዱስ ሥጋው የሚፈተትበት፣ ክቡር ደሙ የሚፈስበት፣ ቅዳሴ የሚቀደስበት፣ ኪዳኑ የሚደረስበት፣ ማህሌቱ የሚቆምበት፣ ቅዱሳን መላእክት የሚገኙበት፣ ቅዱሳን አባቶቻችን የሚሰፍሩበት፣ በአጸደ ሥጋ ያሉና በአጸደ ነፍስ ያሉ የሚገናኙበት፣ እግዚአብሔርን የምናመልክበት ምን ይባላል? ምን ይባላል? ንገሩኛ፣ ምን ይባላል? መነ ክርስቲያን አጀ ፎን ዋቀዮ በክቲ ሙረም ዋቀዮን በክቲ ዋቀፈሙ አቦቲን ኬኛ ወሪ ልቡዳን እንጅረስ አፉራን በኪን ይተርገማን መነ ክርስቲያን አጀደሚ ዋማማ አጀቹ። ሁለተኛው ደግሞ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የጻድቃን ሰማዕታት፣ የመላእክትና የኛ በምድር ላይ ያለነው የዚህ ሁሉ አንድነት ቤተ ክርስቲያን ይባላል። ምን ይባላል? ቤተ ክርስቲያን። ሶስተኛው እያንዳንዱ ክርስቲያን ቤተ ክርስቲያን ይባላል። እያንዳንዱ ክርስቲያን ምን ይባላል? ቤተ ክርስቲያን ይባላል። ለዚህ ደግሞ ሐዋርያው ቅዱስ ጳውሎስ ተናግሯል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ኢታምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ አንትሙ ወዘሰ ነሰተ ቤተ እግዚአብሔር ወለሊሁኒ ነስቶ እግዚአብሔር። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። የማን ቤተ መቅደሶች? የእግዚአብሔር ቤተ መቅደሶች ናችሁ። አታውቁምን? የእግዚአብሔርን ቤት የሚያፈርሰውን ደግሞ እሱን እግዚአብሔር ያፈርሰዋል አለ። ማን ያፈርሰዋል? አዎ የእግዚአብሔር ቤተ መቅደስ ህንፃው ብቻ አይደለም። የኛ ሰውነት ኃጢአት የሚሰራ ከሆነ ታነጸ ወይስ ፈረሰ? ተንኮል የሚያስብ ከሆነ ፈረሰ ወይስ ተሰራ? አዎ። ስለዚህ አሁን ስለ ህንፃው ብቻ ሳይሆን መጨነቅ ያለብን እኛ የሥላሴ ህንፃዎች ነን። እኛ የሥላሴ ማደሪያዎች ነን። እኛ የመንፈስ ቅዱስ ቤቶች ነን። በወንጌል ካልተሰራ፣ በሥርዓተ ቤተ ክርስቲያን ካልታነጽን እኛ ፈርሰን ይሄኛው ቢገነባ ምን ይጠቅማል? 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 ነፍሳችን ሞቶ ስጋችን ቢኖር ምን ይጠቅማል? ከዚህ ስለዚህ እንደዚህ እንደማለት ነው። እኛ ሞተን ህንፃ የምንገነባ ከሆነ ከንቱ ድካም ነው የሚሆነው ማለት። ስለዚህ መገንባት ያለበት የሰው ልጅ ነው በወንጌል የጋ ገሞን መነ ክርስቲያና ከጀለሙ ዋምነ ጅራ ቶኩማን ክርስቲያኖታ ወራ ሰሚቶል በአኒፊ ወራ ለፈረ ጅራኒ መነ ክርስቲያና ጀለሚ አከዋማው ብስኔ ጅራ ቶኮፋ ቆሮንቶስ በቆና ሰዲ ለኮርሰ ኩለ ጃራቲ ሞቁልቁሉም ጳውሎስ አኩመ ዱበቴ ኢሲን መነ ዋቀዮቲ ጀ ከናፉ
ኑቲ መነዋ ቀዮ ታውዳ ለጴንኬኝ ቁልቁላሁ በርባች ቤተ መቅደስ ውስጥ ቢተፋ ደስ ይላችኋል? ደስ ይላችኋል? በጫማ ቢገባ ደስ ይላችኋል? አይልም አይደል? ቤተ መቅደስ ውስጥ በጫማ መግባት፣ ቤተ መቅደስ ውስጥ ቆሻሻ መጣል፣ ቤተ መቅደስ ውስጥ የማይገባ ነገር ማድረግ ደስ አይለንም አይደል? አዎ በዚህ ውስጥ ያለው ደስ እንደማይለን ሁሉ